ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ሁላችሁም በያላችሁበት ሰላም ብያለሁ። እንግዲህ ዛሬም እንደተለመደው በሌላ ቪዲዮ እና በሌላ ሀሳብ ከእናንተ ጋር ለመወያየት መጥቻለሁ እና ዛሬ የምንወያይበት ሀሳብ በአጭሩ ገለጽ ላድርግላችሁ እና በቀጥታ ወደ ሀሳቡ እገባለሁ። ሀሳቡ ምንድን ነው? ኤርምያስ 31 ነው የምንመለከተው። ኤርምያስ 31 ላይ እንግዲህ እንደምታውቁት 31 ላይ አዲስ ኪዳን የሚባል ነገር አለ። ስለዚህ የአዲስ ኪዳን ምንድን ነው? አዲስ ኪዳን ማለት አዲስ ኪዳን ሪሊ አሁን አዲስ ኪዳን ተብሎ የምናውቀው መጽሐፍ ነው ወይ ኤርምያስ የነገረን የሚለውን ነገር እንመለከታለን። ይሄ አዲስ ኪዳን የሚባለው ቃል ኪዳን ከማን ጋር ነው የሚሆነው የሚለውን ነገር እንመለከታለን። ይህ አዲስ ኪዳን እንዲፈጸም ምን ምን ነገሮች ያስፈልጋሉ የሚለውንም ነገር በሰፊው በዝርዝር የምንመለከት ይሆናል። እንግዲህ እንደተለመደው ቪዲዮዋችንን ላይክ በማድረግ ሸር በማድረግ እንዲሁም ሰብስክራይብ በማድረግ እንድትተባበሩን እየጠየቅን በቀጥታ ወደ ዋናው ሀሳባችን እንገባለን። ብዙ ቪዲዮውን ላለማርዘም ማለት ነው። ምናልባት ቪዲዮ የዛሬው ትንሽ ረዘም ሊል ስለሚችል እንግዲህ በትዕግስት እስከ መጨረሻው ድረስ እንድታዩ እየጋበዝኳችሁ በቀጥታ ወደ ሀሳቡ እገባለሁ። ምንድን ነው እንግዲህ እያንዳንዱ ነገር ስናጠና ወይም ደግሞ መጽሐፍ ቅዱስን ስናነብ ኮንቴክስት ወይም ደግሞ አውድ የሚባል ነገር አለ። ስለዚህ አውዱን ወይም ደግሞ ኮንቴክስቱን ይዘን ነው እያንዳንዱን መረዳት ያለብን። ምክንያቱም እዛ ላይ የተላለፈውን መልእክት ለማግኘትና ለመረዳት እስከሆነ ድረስ ማለት ነው። ስለዚህ በቀጥታ ከኤርምያስ 31 ከቁጥር 23 ላይ ጀምራለሁ። ለምንድነው እንደዛ የማደርገው? ይሄ ሀሳቡ በዋናነት ከዚህ ጋር ስለሚጀምርና አውዱን ወይም ደግሞ ኮንቴክስቱን ለማግኘት የሚረዳን ይሄ ፓርት ስለሆነ ማለት ነው። ስለዚህ በቀጥታ ወደዛ እንግባ። የእስራኤል አምላክ የሰራዊት ጌታ አዶናይ እንዲህ ይላል፣ ምርኳቸውን በመለሱ ጊዜ በይሁዳ ሀገር በከተሞቿ የጽድቅ ማደሪያ ሆይ፣ የቅድስና ተራራ ሆይ አዶናይ ይባርክህ የሚል ነገር እንደገና ይኖራል ነው እያለ ያለው። ኦኬ መልካም። እዚህ ላይ ያለው ሀሳብ ምንድን ነው? እንግዲህ እስራኤልን በሚሰበስብበት ጊዜ ወደ ላይ ያለውን ማየት ትችላላችሁ። ስለ እስራኤል መሰራት እና ስለ ሕዝቡ መሰብሰብ ነው እንግዲህ የሚናገረው ማለት። ስለዚህ ያን በሚያደርግ ጊዜ በይሁዳ ከተሞች ላይ የጽድቅ ተራራ ሆይ አዶናይ ይባርክህ የሚል ነገር እንደሚነገር ወይም እንደገና እንደሚኖር ነው እየተናገረ ያለው። እንቀጥል። በይሁዳ ከተሞች እና በሀገሩ ሁሉ ከገበሬዎች መንጋዎች ይዘው ከሚዞሩ ጋር የሚኖሩ ሰዎች ይገኛሉ ይላል። ስለዚህ ህዝቡን በሚሰበስብ ጊዜ በከተሞቹ በሀገሩ ገበሬዎች መንጋ ይዘው የሚኖሩ ሰዎች እንደሚገኙ ማለትም ሀገሪቱ ባድማ እንደሆነች ህዝቡ እንደተሰደደ እንደማይቀርና እንግዲህ ህዝቡን ከመለሳቸው በኋላ ስለሚኖረው ነገር ወይም ደግሞ ስለሚመጣው ነገር ነው እየተናገረ ያለው። የደከመችውን ነፍስ አርክቻለሁና ያዘነችውን ነፍስ ሁሉ አጥግቤያለሁና ነው እያለ ያለው። ምን ነው የደከመች ነፍስ አርክቻለሁ ይላል። ስለዚህ በስደት በስቃይና በመከራ ውስጥ የነበረችውን ነፍስ አርክቻታለሁ፣ አዝራ የነበረችውን ነፍስ ደግሞ አስደስቻታለሁ እያለ ነው እየነገረን ያለው። ስለዚህ አምላክ እንግዲህ ያደረገላትን ነገር ወይም ደግሞ ለይሁዳና ለእስራኤል ያደረገውን ነገር እንግዲህ ያመጣላቸውን ረፍት ወይም ያመጣውን ረፍት ነው የሚናገረው። ከዚያም በኋላ ነቃው፣ ተመለከትኩም፣ ከእንቅልፌም ጣፋጭ ሆነልኝ። የእስራኤል ቤትና የይሁዳ ቤት በሰው ዘር በእንስሳም ዘርም የምዘራበት ዘመን እንሆ ይመጣል ይላል አዶናይ። ምንድን ነው በይሁዳ ቤት እና በእስራኤል ቤት? እንግዲህ ያው ይሁዳና እስራኤል የእስራኤል ህዝቦች ሁለት መከፈላቸው ይታወቃል። ይሁዳ የይሁዳና የቢንያም ነገር ተብሎ ይሁዳ ራሱን የቻለ አንድ ኪንግደም ሆኖ ተመስርቷል። ራሱን ሆኖ 10ሩ ነገደ እስራኤሎች ደግሞ እንግዲህ እስራኤል ተብለው ራሳቸውን የቻለ ህዝብ ሆነው ወይም ደግሞ መንግስት ኖሯቸው ሁለት እንደተከፈሉ ይታወቃል። ስለዚህ በነዛ ግዛቶች ላይ ወይም በነዛ ሀገሮች ላይ ሰዎች እንደገና መጥተው እንደሚኖሩ ሰዎች እንደሚበዙላቸው ነው እየተናገረ ያለው። እንዲህም ይሆናልን አፈርሳቸውና ክፉ አድርግባቸው ዘንድ እንደተጋሁ እንዲሁ ሰራቸውና ተክላቸው ዘንድ እተጋለሁ ይላል አዶናይ። ወይ እዚህ ላይ እየተናገረ ያለው ምንድን ነው?
አምላክ እስራኤልን እንደበተናቸው ሁሉ ወይም ደግሞ እስራኤልን እንደበተነ ሁሉ መልሶ ሰብስቦ እንደገና ህዝብ ወይም ደግሞ ሀገር ሊያደርግ መልሶ አምላክ እንደሚተጋ ይናገራል። እዚህ ላይ እንግዲህ ልብ ማለት የሚገባን ነገር ምንድን ነው? በክርስትናው ዓለም በተለይ እንግዲህ ሪፕሌስመንት ቲዎሪ የሚባል ነገር አለ። በተለይ ነበረ ወደሚለው ስንመጣ በቀደሙት ዓመታት እስራኤል ከመመስረቷ በፊት በነበረው ጊዜ ውስጥ በስፋት የነበረ አስተምሮ ነው። አሁን ላይ በተወሰኑ ሁኔታዎች እየቀረ የመጣ ነገር ቢሆንም እንኳን ይሄ ሪፕሌስመንት ቲዎሪ የሚባለው ነገር ምንድን ነው? አምላክ ከአሁን በኋላ እስራኤልን ትተዋል። ስለዚህ እስራኤልን ስለተወ በእስራኤል ምትክ ቤተክርስቲያንን መርጧል። አዲሲቱ እስራኤል እኛ ነን የሚል ትምህርት እንግዲህ በስፋት እንዳለ ታውቃላችሁ። ስለዚህ ኤርሚያስ ደግሞ በተቃራኒው እየነገረን ያለው ምንድን ነው? አይ እንደዛ ሳይሆን ላፈርሰው ተግቻለሁ አለ። ይህን ህዝብ ይህን ሀገር ላፈርሰው እንደተገው ሁሉ እንደዚሁ ደግሞ ልሰበስበውና መልሼ ህዝብ ላደርገው እተጋለሁ አለ። በዚያም ዘመን ሰው ዳግመኛ እንዲህ አይልም። አባቶች ጨቋ የወይን ፍሬ በሉ፣ የልጆችን ጥርስ ጠረሱ። ምንድን ነው እያለ ያለው? እንግዲህ አባቶች ክፉ ስላደረጉ ማለትም የኛ አባቶች አምላክን በደሉ፣ ክፉ ነገር ስላደረጉ አምላክ እንግዲህ በዓለም ዙሪያ በተናቸው። እንግዲህ የእነሱ መበተን ከነሱ በኋላ የሚመጡት ልጆችም እንግዲህ በዛ በመበተኑ በስደቱ የሚመጣው ነገር ሁሉ ልጆችም ላይ ይደርስ ነበር። ስለዚህ ያ ነገር ዳግመኛ አይሆንም ነው እያለ ያለው። ማለትም ህዝቡ መልሶ እንደማይበተን ነው እየነገረን ያለው ማለት ነው። ስለዚህ ህዝቡ መልሶ ስለማይበተን ያ ነገር ወይም ደግሞ የአባቶች አጥፍተው ተበትነው ከዛ በኋላ ልጆች መሰቃየት የሚባለው ነገር አይኖርም ወይም ደግሞ አይመጣም ነው እያለን ያለው። ከዛስ ነገር ግን ሰው ሁሉ በገዛ በደሉ ይሞታል፣ መራራውንም ወይን ፍሬ የሚበላ ሁሉ ጥርሶች ይጠርሳሉ ይላል እንጂ መበተን ምናምን የሚባለው ነገር የለም። ሰው ሁሉ እንግዲህ በራሱ እንደሚኖር ወይም ደግሞ በራሱ ኃላፊነት ላይ እንደሚሆን ነው እየነገረን ያለው። እንግዲህ ወደ ዋናው ሀሳብ መተናል። እንግዲህ ከላይ ያየናቸው ሀሳብ እንግዲህ ስለ እስራኤል መሰብሰብ፣ ስለ እስራኤል ቤት እና ስለ ይሁዳ ቤት መሰራት እንደገና መምጣት ነው እያወራ ያለው። ኤርምያስ 31 ላይ እንላል እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል አዶናይ። ኦኬ ይሄ ነው እንግዲህ ክርስቲያኖች ቲክ አድርገው 31 ቁጥር 31 ብቻ ወስደው ከዛ በኋላ የሆነ መጽሐፍ ጽፈው ከበሩ ላይ አዲስ ኪዳን ብለው፣ ስለዚህ ኤርምያስ 31 ላይ አዲስ ኪዳን ስለተባለ ይኸው አዲሱ ኪዳን ብለው አምጥተው የሚያሳዩን እንግዲህ ይሄን ነው። ስለዚህ ከዚህ በላይ ያሉት ሀሳቦች ራሱ የአዲስ ኪዳን የሚባለው ጋር ከመድረሳችን በፊት ራሱ ተፈጽመዋል ሆነዋል የሚለውን ነገር ስትመለከቱ ኔቨር ይሄ እነሱ አዲስ ኪዳን የሚሉት መጽሐፍ ሲጻፍ 10ሩ ነገደ እስራኤል የት እንዳሉ የት እንደነበሩ ምንም የሚታወቅ ነገር የለም። ስለዚህ እነዚህ 10ሩ ነገደ እስራኤል በሌሉበት ሁኔታ ተበትነው ጠፍተው በነበሩበት ሁኔታ ነው እንግዲህ አዲስ ኪዳን ብለው መጽሐፍ ይዘው መጥተው ኤርምያስ ተናግረዋል የሚሉን ማለት እና ይሄ አዲስ ኪዳን ራሱ እንግዲህ ኤርምያስ እንደሚነግረን ከማን ጋር ነው የሚሆነው አለ? ከእስራኤል ቤትና ከይሁዳ ቤት። እስራኤል በይሁዳ። ስለዚህ አምላካችን እየነገረን ያለው ከእስራኤልና ከይሁዳ ጋር ሆኖ ነገር ግን 10ሩ ነገደ እስራኤል በሌሉበት ተበትረው ጠፍተው የት እንዳሉ በማይታወቅበት ሁኔታ አዲስ ኪዳን ተገባ ብሎ ማምጣት ራሱ ቢግ ሚስቴክ ራይት። ስለዚህ ይሄ ራሱ ኮምፕሌትሊ ተቀባይነት የሌለውና ከኤርምያስ እየተናገረ ካለው ጋር ምንም አይነት ግንኙነት የለው ነው። እንቀጥልና እንግዲህ ይሄ አዲስ ኪዳን የሚባለው ነገር ራሱ ምንድን ነው የሚለውን ነገር ራሱ ኤርምያስ ስለሚነግረን እንግዲህ ይሄን ክፍል መረዳችን እንቀጥል። ከግብፅ አገር አወጣቸው ዘንድ እጃቸውን ባያስኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ኪዳን አይደለም፣ እነርሱ ኪዳኔን አልጸኑም እና እኔም ቸል አልኳቸው ይላል አዶናይ። ኦኬ ስለዚህ ከእስራኤል ቤት ጋር የምገባው ቃል ኪዳን ከእስራኤልና ከይሁዳ ቤት ጋር የምገባው ቃል ኪዳን ከግብፅ ምድር ሳወጣቸው በሲናይ ምድረ በዳ እንደገባሁት ያለ ቃል ኪዳን አይደለም አለ። ዲፈረንስ ነው ወይም ደግሞ ከዛ የተለየ ነው እያለን ነው። ኦኬ መልካም። ለምንድን ነው እንደዛ ያለው? ምክንያቱም ህዝቡ በዚህ በቃል ኪዳኑ መጽናት ስላልቻለ እና መጠበቅ ስላልቻለ እኔም ቸል አልኳቸው እያለ ነው የሚናገረው። ቸል አልኳቸው የሚለው ምንድን ነው?
ህዝቡን በትኖትና ከሀገሩ አስወጥቶት ነበር። ነገር ግን ከኋላ እንዳየነው መልሶ ሰብስቦታል። ስለዚህ ቸላ ብሎት ነበረ። ከዛ በኋላ አሁን ህዝቡን ሰብስቦት እንደገና አዲስ ቃል ኪዳን ከህዝቡ ጋር ለማድረግ እየፈለገ ነው። ስለዚህ ህዝቡን መጀመሪያ መሰብሰብ አለበት አምላክ እንደተናገረው ሁሉ ህዝቡን 10ሩንም ነገደ እስራኤሎች ይሁዳንም 2ቱን ነገደ እስራኤል ማምጣትና መሰብሰብ መጀመሪያ የሚጠበቅበት ስራ ነው ኤርሚያስ እንደሚነግረን ማለት። ከዛ በኋላ አዲስ ቃል ኪዳን ከህዝቡ ጋር መግባት ቃል ኪዳኑ እንዴት ያለ ነው? ከግብፅ ምድር ሲያወጣ እንደነበረው ያለ አይደለም እና እንዴት ያለ ቃል ኪዳን ነው? ኦኬ እንቀጥል። በዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ራሱ እየነገረ ነው። አስዩም እንግዲህ የምገባው ቃል ኪዳን ይህ ነው ምንድን ነው አለ? ይህ ሕጌን በልቦናቸው ላይ አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላካቸው እሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። ቃል ኪዳኑ ምንድን ነው አለ? ሕጌን በልቦናቸው ላይ መጻፍ። እዚህ ጋር ሕጌ ተብሎ የተተረጎመ ቃል ምንድን ነው? ቶራቴ ዘይቶራ። ስለዚህ አምላክ በሲና ምድረ በዳ ቶራ ሰጥተዋል አይደለ? ይህስ ምንም ጥያቄ የለውም። ስለዚህ ያን በወረቀትና በድንጋይ ጽላት ላይ ተጽፎ የነበረውን የቶራ ሕግ ምንድነው የማደርገው አለ? በልቦና ላይ መጻፍ፣ በልብ ላይ መጻፍ። ስለዚህ አዲሱ ቃል ኪዳን የሚሆነው እንዴት ነው አለ ነው እያለን ያለው። አዲሱ ቃል ኪዳን የሚሆነው ምንድን ነው? ጀስት ይሄን ቶራን ማስወገድ አይደለም። ኖ ቶራን አስወግዶ ሌላ መጽሐፍ ማምጣት አይደለም። እና እንዴት ነው የሚሆነው እያለን ነው። ያን ቶራ ያን ህግና ስርዓት ሲያድሰውና ሪኒው ሲያደርገው እንዴት ነው የሚያደርገው? በልብ ላይ ይጽፈዋል። ለምንድነው በልብ ላይ የሚጽፈው? ምክንያቱም በወረቀትና በድንጋይ ላይ ጽፎ ለህዝቡ ሲሰጠው ህዝቡ በትክክል ያን ህግ መጠበቅ ስላልቻለ ህዝቡን በትኖት ነበረ። በዓለም ዙሪያ ህዝቡን ቤተ መቅደሱን አፍርሶ እንዲፈርስ አድርጎ ሀሸም በተለያየ የዓለም ክፍሎች በትኖት ነበር። ከዛ በኋላ የበተንኩትን ህዝብ ሰበስበዋለሁ፣ እንደገና ቃል ኪዳን መልሼ ከዛ ህዝብ ጋር አደርጋለሁ። ከሌላ ህዝብ ከዓለም ህዝቡ ጋር ያለው አይደለም፣ የሚያደርገው ከራሱ ህዝብ ጋር ነው። የሚያደርገው ደግሞ ምንድን ነው? ያን የነበረውን ህግ በህዝቡ ልብ ላይ በህዝቡ ላይ መጻፍ። ስለዚህ አዲስ ኪዳን እንደምታውቁት በህዝብ ልብ ላይ የተጻፈ ነው አይደለም። መጀመሪያ እንደነበረው ቶራ ሁሉ በወረቀት ላይ የተጻፈ፣ ሰዎች የሚያስተምሩት፣ አንዳንዶች ሰዎች የሚጥሱት፣ አንዳንዶች ሰዎች የሚቀበሉት፣ በተለያየ መንገድ የሚተረጉሙት፣ እንደፈለጋቸው የተለያየ አይነት የብራንች እንዲፈጠር የሚያደርጉ፣ አንዱ ይሄ ነው ይሄ ማለት ነው እያለ የሚተረጉመው የሚያስረዳው መጽሐፍ ነው። እንግዲህ አዲስ ኪዳን ተብሎ ኤርሚያስ ተናግሯል ተብሎ መጥቶ የምንመለከተው ማለት። ነገር ግን ኤርሚያስ እየነገረን ያለው በልብ ላይ የሚጻፍ እንጂ በወረቀት ላይ ተጽፎ ማነው ኮንፊውዝ የሚሆንበት ነገር አይደለም። እዚህ ላይ የሚገርማችሁ ነገር ምንድን ነው? የእስራኤል ህዝብ ይህን ህግ ወይም ይሄን አዲሱን ቃል ኪዳን እንደማይቀበል ራሱ ኤርሚያስ አይነገርም። በተቃራኒው ግን የእስራኤል ህዝብ እንደሚቀበል ነው የሚናገረው። ምን ይላል እዚሁ ላይ? እኔም አምላክ ሆናቸዋለሁ እነርሱም ህዝብ ይሆኑኛል ይላል። በልባቸው ላይ ከጻፈ በኋላ በእስራኤል ልብ ላይ ከጻፈ በኋላ የእስራኤል ህዝብ በሙሉ ለሱ ህዝብ እንደሚሆኑ እሱም አምላክ እንደሚሆናቸው ነው እንጂ የተናገረው የእስራኤል ህዝብ ኤርሚያስ ያለው የእስራኤል ህዝብ አምላክ ሰብስቦት ከዛ በኋላ ነው ቃል ኪዳኑን ተቀበሉ ሲላቸው አይ አንቀበልም እኛ እንደዚህ አይነት ህግ ብለው ህዝቡ እንደሚያምፁ አይደለም እየተናገረ ያለው። ኤርሚያስ እየተናገረው ኢትስ ኮምፕሊትሊ በተቃራኒ ሁኔታ ህዝቡ እንደሚቀበል፣ ህዝቡ በልቡ ላይ ተጽፎለት እንደሚኖር ነው እየተናገረ ያለው። ስለዚህ አዲስ ኪዳን ብለው ያመጡት መጽሐፍ ብላችሁ ተቀበሉ፣ የአዲስ ኪዳን ነው ኤርሚያስ እንደተናገረው የምትሉን መጽሐፍ ኤርሚያስ ከተናገረው 100% የተለየ ነው። ኤርሚያስ ራሱ ሌላ መጽሐፍ ይመጣላቸዋል አይደለም እያለ ያለው። ልዩነቱ ምንድን ነው? በፊቱና በአሁኑ የነበረው ልዩነት ምንድን ነው? የበፊቱ የነበረው በወረቀትና በድንጋይ ላይ በጽላት ላይ የሚጻፍ ነበረ፣ በሰሌዳ ላይ የሚጻፍ ነበር። የአሁኑ ግን በልብ ላይ የሚጻፍ ነው። ህዝቡ በሙሉ የሚቀበለውና ህዝቡም ለአምላክ ህዝብ የሚሆንበት ትክክለኛ ህዝብ የሚሆንበትና እሱም አምላክ የሚሆንበት በአዲስ መልኩ ወይም ደግሞ እንደገና የታደሰ ኪዳን እንጂ ቶራን ሽሮ ሌላ ህግ ወይም ደግሞ ሌላ መጽሐፍ
የሚያመጣበት አይደለም። ኤርሚያስ እየነገረን ያለው ኮምፕሌትሊ ኢትስ ዲፈረንስ። ኢቭን ራሱ አዲስ ኪዳን የሚባለው የህግ መጽሐፍ ራሱ አይደለም። የኢየሱስ ታሪክና የኢየሱስ ትምህርቶች የሚባሉ አንዳንድ ነገሮች የተጻፉበት ነው እንጂ ምንም አይነት የህግ መጽሐፍ አይደለም። እያንዳንዱም ሰው እንግባ ወደ እንትኑ እያንዳንዱም ሰው ባልንጀራውን እያንዳንዱም ሰው ወንድሙን አዶናይ ነው ብሎ አስተምሩ፣ ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛልና ይላል አዶናይ። በደላቸውን እምራቸዋለሁ፣ ኃጢአታቸውንም ከእንግዲህ ወዲህ አላስብምና ይላል። ስለዚህ እየተናገረ ያለው ምንድን ነው? እንግዲህ እያወራ ያለው ስለ እስራኤል ህዝብ ነው። እስካሁን እንዳየነው ስለ ይሁዳና ስለ እስራኤል ህዝብ ነው አይደለም። እያንዳንዱ ሰው ባልንጀራውን እያንዳንዱ ሰው ወንድሙን አምላክን እወቅ ወይም ደግሞ ሀሸምን እወቅ ብሎ አያስተምርም። ለምን ነው የማያስተምረው? ምክንያቱም ኤርሚያስ እንደነገረን በልቦናቸው ላይ በህዝቡ ልቦና ላይ ህጉ ስለሚጻፍ ማለት ነው። የአምላክ ህግ በልብ ላይ ስለተጻፈ ወይም ደግሞ በልብ ላይ ስላለ ከታናሹ ጀምሮ እስከ ታላቁ ድረስ አምላክን ስለሚያውቅ አባት ልጁን አስተምሮ ተሰብከህ ምናምን አይደለም አምላክን የምታውቀው። እያንዳንዱ ሰው በተፈጥሮ በልቡ ላይ በተጻፈው ህግና ስርዓት መሰረት አምላክን ስለሚያውቅ ስለዚህ ምንም አይነት መስበክ ማስተማር ምናምን የሚባል ነገር እንደማይኖር ነው ኤርሚያስ እየነገረን ያለው። እንግዲህ አዲስ ኪዳን ተብሎ የመጣውን መጽሐፍ ብትመለከቱ ግን በሺህ ዘመናት በስብከት በየቀኑ እየተሰበከ በየቀኑ በአዋጆች በተለይ በቀደሙት አመታቶች በአዋጅ ነገስታቶች አዋጅ እያወጁ ጦርነት እየገጠሙ ሰዎችን እያስገደዱ መጽሐፉን እንዲቀበሉ አስገዳጅ ህጎችን በሰው እየጫኑ ነው እንግዲህ ሊስፋፋ የቻለው። ነገር ግን ኤርሚያስ የሚነግረን ምንድን ነው? እንኳን ማስገደድ አይደለም እንኳን መስበክ አይደለም ጀስት አባት ልጁ እንኳን ራሱ አያስተምርም። ባልንጀራህን ራሱ አታስተምርም። እያንዳንዱ ሰው በራሱ ነው የሚያውቀው። እያንዳንዱ ሰው በተፈጥሮ ነው የሚያውቀው። ምኑን ነው የሚያውቀው? ህጉን ያውቃል። ስለዚህ ህጉን ስለሚያውቅ አምላክን ያውቃል። ስለዚህ አምላክ ደግሞ ኃጢአታቸውን ደግሞ አያስብም ከእንግዲህ በኋላ። ለምንድን ነው የሚያስበው? የባለፈውን ኃጢአት የህዝቡን ኃጢአት ይቅር ይላል። ከእንግዲህ በኋላ ለሚመጣው ህዝቡ ኃጢአት አይሰራም፣ አይሳሳትም። አምላክን በትክክል ስለሚያውቅ ህጉን ፕሮፐርሊ ስለሚፈጽም ስለዚህ ህዝቡ በትክክል ተገዥ ይሆናል። አምላክም ከዚህ በኋላ ኃጢአታቸውን ይቅር እንደሚላቸው ማለት እንደማያስብባቸው ነው እዚህ ጋር እየተናገረ ያለው። ቁጥር 35 ስሙ የሰራዊት ጌታ የሚባል ፀሐይን በቀን ጨረቃንና ከዋክብትን ስርዓት በሌሊት ብርሃን አድርጎ የሚሰጥ እንዲተሙም የባህርን ሞገዶች የሚያጸና አዶናይ እንዲህ ይላል። እንግዲህ የተፈጥሮ ስርዓትን የዘረጋው አምላክ ፀሐይ በቀን እንድትወጣ ጨረቃን በሌሊት ከዋክብቶችን በሌሊት እንዲወጡ ሞገዱ በስርዓቱን ይዞ እንዲወጣ እንዲንቀሳቀስ ያደረገ አምላክ ይሄን ይናገራል ይላል። ይህ ህግ ከፊቴ ቢወገድ ይላል አዶናይ፣ በዚያን ጊዜ ደግሞ የእስራኤል ዘር በፊቴ ህዝብ እንዳይሆን ለዘላለም ይቀራል። ኦኬ እንግዲህ ይህ ህግ ይላል ቶራ ቅድም እንደነገርኳችሁ ህግ ተብሎ የተተረጎመው ቃል ቶራ ነው የሚለው። ቶራ ደግሞ እኛ በሲናይ ምድረ በዳ አባቶቻችን የተቀበሉት 5ቱ የሙሴ መጽሐፍት ማለት ነው። ስለዚህ ይሄ ህግ ቢወገድ ከፊቴ ቢወገድ የእስራኤል ዘር ያዕቆብ ልጆች በሙሉ ህዝብ እንዳይሆኑ ከፊቴ ይቀራሉ ወይም ደግሞ ይወገዳሉ ነው እያለ ያለው። እንግዲህ አምላክ ደግሞ በተለያዩ ቦታዎች ላይ በተለያዩ የመጽሐፍ ቅዱስ ክፍሎች ላይ ራሱ በዚህ በኤርሚያስ ላይ ራሱ ከኋላ እንግዲህ ህዝቡን እንደማይተው ሊያፈርስ እንደተጋ ሁሉ ሊሰበስብም እንደሚተጋው ነግሮናል። ስለዚህ አምላክ ይሄ ህግ ቢወገድ ህዝቡን ከኔ መሆኑ ይቀራል ይላል። ስለዚህ ህዝቡን የማይተው ከሆነ ወይም ደግሞ ይሄን የእስራኤል ህዝብ አምላክ ህዝብ ለሱ ህዝብ መሆኑን የማይተው ከሆነ ህጉም አይወገድም። ወይም ደግሞ ክርስቲያኖች እንደሚሉት ህጉ ተሽሯል፣ ህጉ ተፈጽሟል ምናምን እንደሚሉት ሁሉ እንደዛ ሳይሆን እየነገረን ያለው ኖ ከፊቴ ህጉ የሚወገድ ከሆነ እስራኤልም ህዝብ እንዳይሆን ይቀራል ነው እያለ ያለው። ስለዚህ እስራኤል ህዝብ እንዳይሆን ይቀራል ወይ የሚለውን ነገር ደግሞ እዛው ላይ ይነግረናል። ኤርሚያስ 37 ላይ እንዲህ ይላል፣ አዶናይ እንዲህ ይላል፣
ሰማይ በላይ ቢከረዳ ምድርም መሰረት በታች ቢመረመር በዚያም ስላደረጉት ነገር ሁሉ የእስራኤልን ዘር ሁሉ እጥላለሁ ይላል አዶናይ። ኦኬ እያለ ያለው ምንድን ነው? ሰማይን በላይ መመርመር ከቻላችሁ፣ ምድርን በላይ በታች መመርመር ከቻላችሁ፣ ሰማይንም በላይ መከንደቅ ከቻላችሁ የእስራኤል ሕዝብ ለኔ ሕዝብ እንዳይሆን ይቀራል ነው እያለ ያለው። በሌላ አባባል ምንድን ነው? ፈጽሞ የእስራኤል ሕዝብን አልተውም፣ የእስራኤል ሕዝብ ለኔ ሕዝብ መሆኑ ፈጽሞ የሚቀር ነገር አይደለም እያለ ነው። ምክንያቱም በላይ ያለውን ነገር የሚመረምር ሰው የለም። ምድርን መከንዳት ወይም በውስጥ መመርመር የሚችል ሰው የለም። ሰማይንም መከንዳት የሚችል ሰው የለም። ስለዚህ የእስራኤል ሕዝብ ሊቀር የሚችለው ይሄንን ማድረግ ከተቻለ ነው። ነገር ግን ይሄ ማድረግ እንደማይቻል የታወቀ ነው። ስለዚህ አምላክ በዘይቤ እየነገረን ያለው ምንድን ነው? ፈጽሞ እስራኤልን ልጥል አልችልም፣ ልተው አልችልም እያለን ነው ያለው። እንቀጥል። ከሐናንያ ግንብ ጀምሮ እስከ ማዕዘኑ በር ድረስ ከተማ ለአዶናይ የሚሰራበት ዘመን ነው ይመጣል ይላል አዶናይ። ኦኬ። ስለዚህ እንግዲህ ህዝቡ ከተመለሰ በኋላ ከተሰበሰበ በኋላ ስለሚሰራው ከተማ ህዝቡ ስለሚሰራው ለአምላክ የተቀደሰ ከተማ ነው እየነገረን ያለው። የተለካበትም ገመድ ወደ ጋሬብ ኮረብታ በቀጥታ ወደ ፊት ይሄዳል፣ ወደ ጎአም ይዞራል። የሬሳም ሸለቆ ሁሉ የአመድም እርሻ ሁሉ እስከ ቄድሮን ወንዝ ድረስ በምስራቅ በኩል እስካለው እስከ ፈረስ በር ማዕዘን ድረስ ለአዶናይ የተቀደሰ ይሆናልና ከእንግዲህም ወዲህ ለዘላለም አይነቀልም አይፈርስምም ይላል። ስለዚህ አምላክ የሚሰራውን ከተማ ለአምላክ የተቀደሰ ከተማ ተብሎ የሚሰራውን ከተማ ነው እዚህ ላይ እየነገረን ያለው። ስለዚህ ይሄ ከተማ ከአሁን በኋላ እንደማይፈርስ፣ ከአሁን በኋላ ለአምላክ የተቀደሰ ከተማ ተብሎ ለዘላለም እንደሚቀመጥ ነው እየነገረን ያለው። እንግዲህ ባጭሩ እዚህ ላይ ያለውን ሀሳብ ለእናንተ ለመግለጽ ይኸው እንደሞከርኩት ኮምፕሌትሊ ከአዲስ ኪዳን ተብሎ ከመጣው መጽሐፍ ጋር እንግዲህ እንደማይገናኝ መመልከት ትችላላችሁ። ህዝቡም ራሱ ሳይሰበሰብ የእስራኤል ህዝብ በሌለበት ሁኔታ ነው ህግ ብለው ወይም ደግሞ አዲስ ቃል ኪዳን ብለው አመጣው የምታዩት እና ፈጽሞ ኤርሚያስ ከሚለው ጋር ምንም አይነት ግንኙነት የለውም። የዛሬው ቪዲዮዋችን እዚህ ላይ እንጨርሳለን። ቪዲዮውን እንግዲህ ከወደዳችሁት ላይክ በማድረግ ለሰዎችም በማጋራት ወይም ደግሞ ሼር በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ እንድትተባበሩን እየጠየቅን የዛሬውን ሀሳብ እዚህ ላይ እንጨርሳለን። ሀሳብ አስተያየቶቻችሁን ማስቀመጥ ትችላላችሁ፣ ጥያቄዎች መጠየቅ ትችላላችሁ። እንግዲህ ዛሬ የነበረን ቆይታ እዚህ ላይ ያበቃል። ለሁላችሁም መልካም ጊዜ። አመሰግናለሁ። ሌላ ጊዜ በሌላ ቪዲዮ እንገናኛለን። ጉድባይ